የፌዴሬሽን ምክር ቤት ለሰባተኛው ጠቅላላ ምርጫ 5 የምርጫ ክልሎች ከትግራይ ክልል ውጪ ሆነው ምርጫ እንዲካሄዱ መወሰኑ ይታወቃል። ይህንን ተከትሎ የትግራይ ጊዜያዊ አስተዳደር የፌዴሬሽን ምክር ቤቱን ውሳኔ ተቃውሞ ድርጊቱ ህገ መንግስቱን የሚጥስና የፕሪቶሪያውን ስምምነት አደጋ ላይ የሚጥል ነው ሲልም አስጠንቅቋል። ይህን ተከትሎ ስምረት ፓርቲ የፌዴሬሽን ምክር ቤቱን ውሳኔ በጽኑ አወገዘ። ውሳኔው የማይታረም ከሆነ ከምርጫ ተሳትፎ ራሱን እንደሚያገል አስጠነቀቀም። በግብጽ የሚገኙ ኤርትራውያን ስደተኞች ለእስርና ለከፋ ስቃይ መጋለጣቸው ተገለጸ። ይህንንም በዝርዝር ይዘናል። በሱዳን ካርቱም ከ3 ዓመታት በኋላ ትምህርት ቤቶች የመማር ማስተማር ስራ ሊጀምሩ መሆኑ ተነገረ። ውሳኔው የሀገሪቱን ሰላም ከማወኩ ውጪ ሌላ ትርጉም የለውም። አቶ ጌታቸው ረዳም ግብጽ ለኢትዮጵያ የቀይ ባህር በር ድጋፍ ለማድረግ ተስማማችም። ዶናልድ ትራምፕ ለእያንዳንዱ አሜሪካዊ $2000 ለመስጠት ቃል ገቡ። ከህግ ውጪ ታሰሩ የነበሩ ከ1300 በላይ ሰዎችን ማስፈታቱን ኢሰመጉ ገለጸ። በደብረ ዘይት ለ29 ዓመታት ራሱን ሴት አስመስሎ ወይዘሮ ወንድ ሆኖ ተገኘም። የትግራይ ጊዜያዊ አስተዳደር የፌዴሬሽን ምክር ቤት 5 የምርጫ ክልሎች ከትግራይ ክልል ውጪ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ ያስተላለፈውን ውሳኔ በጽኑ ተቃወመ። አስተዳደሩ ይህ እርምጃ ህገ መንግስቱን የሚጥስና የፕሪቶሪያን የሰላም ስምምነት አደጋ ላይ የሚጥል ነው ሲል አስጠንቅቋል። የጊዜያዊ አስተዳደሩ ፕሬዝዳንት ጽህፈት ቤት ባወጣው መግለጫ የትግራይ ህዝብ ከሌሎች ጭቆና ከደረሰባቸው ህዝቦች ጋር በመሆን መራራ ትግልና በከፍተኛ መስዋዕትነት የኢትዮጵያን ፌዴራላዊ ስርዓት ለመመስረት ግንባር ቀደም ሚና መጫወቱን አስታውሷልም። ይህም ሁሉንም ዜጎች በእኩልነት የሚያገለግል ህገ መንግስታዊ ስርዓት እና አዲስ የፌዴራላዊ ዲሞክራሲያዊ ስርዓት እንዲፈጠር ማድረጉን ገልጿልም። ይሁን እንጂ ህገ መንግስቱ ላይ በተደጋጋሚ ጥሰት እየተፈጸሙ መሆኑን የጠቀሰው አስተዳደሩ በህዝባችን ላይ ከተፈጸሙት ሊፈጸሙ የማይችሉ ግፎች እና የዘር ማጥፋት ድርጊቶች ባሻገር አሁን ደግሞ ህገ መንግስቱንም ሆነ የፕሪቶሪያን ስምምነት በግልጽ የሚጻረር አዲስ ውሳኔ ተላልፏል ብሏል። በአቶ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ የፌዴሬሽን ምክር ቤት 5 የምርጫ ክልሎችን ከትግራይ ክልል አስተዳደር ውጪ ሆኖ ምርጫ እንዲያካሄዱ ያስተላለፈውን ውሳኔ ህገ መንግስታዊ ስርዓቱን የሚንድ ሲል አጥብቆ ተቃወመም። ፓርቲው ምክር ቤቱ ውሳኔውን ዳግም እንዲያይ ጥሪ አቅርቧልም። ፓርቲው ለፌዴሬሽን ምክር ቤት እና ለኢትዮጵያ ብሔራዊ ምርጫ ቦርድ በጻፈው ደብዳቤ በውሳኔው የሀገሪቱን ህገ መንግስታዊ ስርዓት መሰረት የሚንድ ተቋማዊ ነጻነትን የሚደፈጠጥና በደፈናው ህገ መንግስታዊ ስርዓት አልበኝነትን የሚያውጅ ነው ብሏልም። ስምረት በደብዳቤው ምክር ቤቱ የምርጫ ክልሎችን የማያዋቅር ከሆነ ክልሎቹን ከነባር አስተዳደር መዋቅራቸው በፌዴራል መንግስት ስር እንዲሆኑ የመወሰን ምንም አይነት ህገ መንግስታዊ ውክልና የለውም ብሏልም። ይህ ውሳኔ ምክር ቤቱ ራሱን ከህግ በላይ አድርጎ መሾሙንና የፌዴራል ስርዓቱ በጠራራ ፀሐይ እየተገዘገዘ መሆኑን ያሳያል ሲልም ገልጿል። ዲሞክራሲያዊ ስምረት ትግራይ ይህንን ህገወጥ በጽኑ ኮንኗል ያለው ደብዳቤው የፌዴሬሽን ምክር ቤት የመጀመሪያው ህገ መንግስት ዲሞክራሲያዊ ስምረት ትግራይ ይህንን ህገወጥ ድርጊት በጽኑ ይኮንናል ያለው ደብዳቤው የፌዴሬሽን ምክር ቤቱ የጀመረውን ህግ አልባ ዳንኪራ በአስቸኳይ እንዲያቆምና ለህገ መንግስቱ የበላይነት እንዲገዛ አሳስቧል። የትግራይ የቀድሞ ጊዜያዊ መስተዳድር ፕሬዝዳንት አቶ ጌታቸው ረዳ የኢትዮጵያ ብሔራዊ ምርጫ ቦርድ አከራካሪ የምርጫ ክልሎች ላይ ያስተላለፈው ውሳኔ የሀገሪቱን ሰላም ይበልጥ የሚያውክ ነው ሲሉ ክርክራቸውን አቀረቡ። ምርጫ ቦርድ የፌዴሬሽን ምክር ቤት አፈ ጉባኤን ደብዳቤ መነሻ በማድረግ 5 አከራካሪ የምርጫ ክልሎች ሁመራ፣ አዲረመጽ፣ ኮረም አፍላ፣ ጠለምትና ራያ አላማጣ ከትግራይ ክልል ውጪ ሆነው በቀጥታ ለህዝብ ተወካዮች ምክር ቤት ብቻ ምርጫ እንዲያካሄዱ መወሰኑ ይታወሳል። አቶ ጌታቸው ረዳ ይህንን የምርጫ ቦርድ ደብዳቤም ሆነ መነሻ የሆነውን የፌዴሬሽን ምክር ቤት አፈ ጉባኤ ውሳኔ በጽኑ ተቃውመዋል። ውሳኔዎቹ የሀገሪቱን ሰላም ይበልጥ ከማወቅ እና ከማናጋት ውጪ ሌላ ፋይዳ ወይም ትርጉም ይኖራቸዋል ብለው እንደማያምኑ የቀድሞ የትግራይ ጊዜያዊ ፕሬዝዳንት በጽሁፋቸው አስፍረዋል። በግብጽ የሚገኙ ከ3000 በላይ ኤርትራውያን ስደተኞች ለእስር፣ ለጾታዊ ጥቃትና ለከፋ የማሰቃየት ድርጊት መዳረጋቸው አንድ የሰብአዊ መብት ተሟጋች ድርጅት አስታወቀ። ከ1985 ዓ.ም ጀምሮ አገሪቱን እየመሩ ያሉት እስካሁንም ምርጫ አካሄደው የማያውቁት ፕሬዝዳንት ኢሳያስ አፈወርቂ ዜጎቻቸውን ላልተወሰነ ጊዜ ለወታደራዊ አገልግሎት የሚያደርጉ በመሆኑ በርካታ ጦቶች አገሪቱን ጥለው እንዲሰደዱ ምክንያት ሆኗል። ሂውማን ራይትስ ኮንሰርን ኤርትራ የተሰኘው ድርጅት ባወጣው ሪፖርት መሰረት ካለፈው ጥር መጀመሪያ ጀምሮ ከ3000 በላይ ኤርትራውያን ስደተኞች በግብጽ ተይዘው ታስረዋል። ድርጅቱ የሰበሰባቸው ምስክሮችና ፎቶግራፎች እንደሚያሳዩት ታራሚዎቹ በድብደባ፣ በሙቅ ውሃ እና በኬሚካሎች በሚደርስ ቃጠሎ እንዲሁም በጾታዊ ጥቃት እየተሰቃዩ ይገኛሉ። በእስር ላይ በነበረች አንዲት እናት ላይ በደረሰ እንግልት ምክንያት 2 ታዳጊ ልጆች ህይወታቸው ማለፉን ድርጅቱ ገልጿል። በሱዳን የእርስ በርስ ጦርነት ምክንያት ለ3 ተከታታይ ዓመታት ተዘግተው የቆዩ በካርቱም የሚገኙ ትምህርት ቤቶች በዚህ ሳምንት ዳግም መከፈታቸው ተገለጸ። በጦርነቱ ሳቢያ ጉዳት የደረሰባቸውን በመቶዎች የሚቆጠሩ የትምህርት ቤት ህንፃዎችን ለመጠገንና በከፍተኛ መጠን እየተመለሱ ያሉ ተማሪዎችን
ለመቀበል ጥረት እየተደረገ ይገኛል ሲሉ ሱዳን ትሪቡን ገልጾ ዘግቧል። የካርቱም መንግስት ትምህርት ሚኒስቴር ሰኞ ዕለት ባወጣው መግለጫ እንደ አውሮፓውያን አቆጣጠር በሚያዝያ 2023 በሱዳን ሰራዊትና በሱዳን ፈጥኖ ደራሽ ኃይል RSF መካከል ግጭት ከተቀሰቀሰ ወዲህ በዋና ከተማው የሚገኙ 280 ገደማ ትምህርት ቤቶች በከፊል ወይም ሙሉ በሙሉ መውደማቸውን ማስታወቁን ዘገባው አመልክቷል። በርካታ ትምህርት ቤቶች ለተፈናቃዮች መጠለያነት እንዲያገለግሉ ተደርገው የነበረ ሲሆን አንዳንዶቹ ደግሞ በታጣቂ ኃይሎች ተይዘው ቆይተዋል። ይህም መምህራንና ተማሪዎች ከአካባቢው እንዲሰደዱ እና የከተማዋ ትምህርት ስርዓት ሙሉ በሙሉ እንዲፈርስ ምክንያት ሆኖ ቆይቷል። የካርቱም የትምህርት ዳይሬክተር ቀሪባላ መሐመድ አህመድ ለሱዳን ትሪቡን እንደገለጹት ነዋሪዎች ቀስ በቀስ በአንጻረ ሰላም ወደ ሰፈነባቸው የከተማዋ አካባቢዎች እየተመለሱ በመሆኑ በዚህ የትምህርት ዘመን ከ1 ሚሊዮን በላይ ተማሪዎች ይመዘገባሉ ተብሎ ይጠበቃል። በመንግስት ትምህርት ቤቶች የተመዘገቡ ተማሪዎች ቁጥር ባለፈው ዓመት ከነበረው 236000 በ24-25 የትምህርት ዘመን ወደ 726706 አድርጓል ያሉት ዳይሬክተሩ ይህ ጭማሪ ምንም እንኳን ተግዳሮቶች ቢኖሩት በአካባቢው ላይ የታየ ያለውን አንጻራዊ መረጋጋት የሚያሳይ ነው ብለዋል። ግብጽ ከአፍሪካ አጋሮቿ ጋር በመሆን ኢትዮጵያ የቀይ ባህር መውጫ እንድታገኝ ለመርዳት ዝግጁ መሆኗን ገለጸችም። ሆኖም ይህ ድጋፍ እውን የሚሆነው አዲስ አበባ በአባይ ውሃ ክፍፍል ውዝግብ ላይ ተለዋዋጭና ለድርድር አመቺ አቋም ካሳየች ብቻ እንደሆነ በካይሮ የግል ምክክር ላይ የተገኙ ምንጮች ዘናሽናል ጋዜጣ ገልጿል። ይህ የግብጽ ጥያቄ ባለፈው ሳምንት ለኢትዮጵያ ጠቅላይ ሚኒስትር አብይ አህመድ መድረሱን ታውቋል። በተመሳሳይ ሁኔታ ጥያቄ ወደ ዋሽንግተንም ተልኳል። የግብጽ ጥያቄ አንድ ስውር ማስጠንቀቂያንም አዝሏል። ኢትዮጵያ የቀረበላትን ጥያቄ ውድቅ የምታደርግ ከሆነ ግብጽ በሱዳን በሶማሊያና በጅቡቲ ያላትን ጉልህ ፖለቲካና ወታደራዊ ተጽዕኖ እንዲሁም በደቡባዊ ቀይ ባህር ላይ ያላትን ጠንካራ የባህር ኃይል ክምችት በመጠቀም አዲስ አበባ ከነዚህ ሀገራት ወደቦች የምታገኝበትን አገልግሎት ልታስተጓጉል እንደምትችል ተመልክቷልም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከውጭ ሀገራት በሚገቡ ምርቶች ላይ ከሚጣለው ታሪፍ የሚገኘውን ገቢ በመጠቀም በ2026 ለእያንዳንዱ አሜሪካዊ $2000 ክፍያ ለመፈጸም ማቀዳቸውን በይፋ አስታውቀዋልም። ይህ የታሪፍ ትርፍ ድርሻ ተብሎ የተሰየመው ክፍያ በ2026 አጋማሽ ወይም ማብቂያ ላይ ለዜጎች ሊደርስ እንደሚችል ፕሬዝዳንቱ ፍንጭ ሰጥተዋልም። ይሁን እንጂ ይህ እቅድ በአሁኑ ወቅት በፖለቲካዊ ቃል ኪዳን ደረጃ ላይ ያለ እንጂ የጸደቀ የመንግስት መርሃ ግብር አለመሆኑን ሊታወቅ ይገባልም። ክፍያው በተግባር ላይ እንዲውል በመጀመሪያ በአሜሪካ ኮንግረስ በኩል ይሁንታ ማግኘት ያለበት ሲሆን እስካሁን ድረስ በምክር ቤቱ የጸደቀ ምንም አይነት የለም። በተጨማሪም የአሜሪካ የገቢዎች አገልግሎት IRS ጉዳዩን በተመለከተ እስካሁን የሰጠው ይፋዊ መግለጫ ሆነ የተቆረጠ የክፍያ ቀን የለም። የኢኮኖሚ ባለሙያዎች እንደሚጠቁሙት ከታሪፍ የሚሰበሰበው ገቢ ለዚህ መጠነ ሰፊ ክፍያ ከሚያስፈልገው በቢሊዮን የሚቆጠር ዶላር ጋር ሲነጻጸር በቂ ሳይሆን እንዲሁም በቅርቡ የጠቅላይ ፍርድ ቤት በታሪፍ አወሳሰን ላይ የሰጠው ብይን በእቅዱ አፈጻጸም ላይ ተጨማሪ ጥያቄዎችን አስነስቷል። በጠቅላይ ጉዳዩ ገና ግልጽ የሆነ የገንዘብ ድጋፍ ምንጭ የህግ ማዕቀፍ የሚሻ በመሆኑ እንደተረጋገጠ ክፍያ ሳይሆን እንደ ፕሬዝዳንት የወደፊት እቅድ ብቻ ሊታይ የሚገባው ነው። ባለፉት 6 ወራት በኢትዮጵያ የተለያዩ ክልሎች ከህግ ውጭ ታስረው የነበሩ 1336 ሰዎች እንዲፈቱ ማድረጉን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ብርሃኑ አዴሎ ዛሬ ማክሰኞ የካቲት 17 2018 ዓ.ም በሰጡት ጋዜጣዊ መግለጫ በኢትዮጵያ ከህግ ውጭ የሚፈጸም የዘፈቀድ እስር መሻሻል ማሳየቱን ተናግረዋል። ኮሚሽኑ ከክልሎች ጋር ባደረገው ምክክር ባለፉት 6 ወራት ውስጥ ተፈቱ ካላቸው ከህግ ውጭ ታስረው የነበሩ ሰዎች መካከል አብዛኞቹን ቁጥር የሚይዘው የኦሮሚያ ክልል መሆኑን ገልጸዋል። በኦሮሚያ ክልል ከ918 ሰዎች ሲፈቱ በአማራ 186፣ በቤንሻንጉል ጉሙዝ 46፣ በጋምቤላ 66 እንዲሁም በሶማሊያ ክልል 13 ሰዎች ከህግ ውጭ ታስረው የነበሩ ሰዎች ከእስር መለቀቃቸውን ኮሚሽነሩ በመግለጫው ዘርዝረዋል። አቶ ብርሃኑ ይህንንም በመልካም ጎን እንመለከታለን ብለዋል። በደብረ ዘይት ቢሾፍቱ በደብረ ዘይት ከተማ ለ29 ዓመታት ያህል ወይዘሮ አሰፋሽ ደግፌ በሚል ስም ራሱን እንደ ሴት በመምሰል ሲኖር የነበረው አቶ አሰፋው የተባለ ግለሰብ በፖሊስ ቁጥጥር ስር መዋሉ ተሰምቷል። በአባይ ቲቪ ካቴና ፕሮግራም ላይ በቀረበው መረጃ መሰረት ይህ ግለሰብ ላለፉት 3 አስርት ዓመታት ገደማ በሰው ቤት በቤት ሰራተኝነት ተቀጥሮ በመስራት የራሱን የጠላ ቤት ከፍቶ በመነገድና ከማህበረሰቡ ጋር እንደማንኛውም ሴት ሲኖር ቆይቷል። ግለሰቡ በቁጥጥር ስር ሊውል የቻለው በቅርቡ እህል ሰርቀሻል በሚል በቀረበበት ክስ ምክንያት እንደሆነ ተገልጿል። ፖሊስ ግለሰቧን ወይዘሮ አሰፋሽን በቁጥጥር ስር አውሎ ምርመራ ሲያደርግ ወይዘሮዋ ሴት ሳይሆን አቶ አሰፋው የተባሉ ወንድ መሆናቸውን አረጋግጧል። ይህ ድርጊት በአካባቢው ነዋሪዎች ዘንድ ትልቅ መደነቅና መነጋገሪያን ፈጥሯል። ለ29 ዓመታት ማንነቱን ደብቆ እንደ ሴት ለመኖር የተገደደበት ምክንያት በፖሊስ እየተጣራ ይገኛል። አድማጮች የእናንተ አስተያየት ምንድነው? እንዲህ ያለ ነገር ገጥሟችሁ ያውቃልን? ኮሜንት ላይ ሳውቁንም